ሰላም ፋሚሊ እንዴት ናችሁልኝ? በባለፈው ቪዲዮ ላይ ሚፓስ እንዴት አድርጋችሁ መሳተፍ እንደምትችሉ እንዴት ቬሪፋይ ማድረግ እንደምትችሉ እያንዳንዱን ስቴፕ አሳይቻችሁ ነበር እና ዛሬ በባለፈው ቃሌ መሰረት እንዴት አድርጋችሁ የሰራችሁትን ኤምኤሲ ሸጣችሁ ወደ ኤክስቼንጃችሁ ዶላሩ ማስገባት እንደምትችሉ እያንዳንዱን ስቴፕ አሳያችኋለሁ። እኔ እዚህ ጋር እንደምትመለከቱት ወደ 4.2 ኤምኤሲ ሰርች አለው እና እንዴት አድርጋችሁ ዊዝድሮ ማድረግ እንደምትችሉ እንደዚህም ደግሞ ከምን ያህል መጠን ጀምሮ ዊዝድሮ ማድረግ እንደምትችሉ ወይ መሸጥ እንደምትችሉ አሁን ስቴፕ ባይ ስቴፕ አሳያችኋለሁ። ከእናንተ የሚጠበቀው ይሄን ቪዲዮ ሁላችሁም ላይክ አድርጋችሁ በመጀመር ሚፓስ ለሰሩ ሰዎች ኢንደስ ማድረግ ነው። እንደዚሁም ሰብስክራይብ በማድረግ ጠቃሚ ቲፖችን በየጊዜው ማግኘት ይችላላችሁ። አሁን ቀስታ ወደ ፕሮሰሱ እናልፋለን። ቀስታ ወደ ሚፓስ ከገባችሁ በኋላ በመጀመሪያ እንዴት አድርጋችሁ መስራት እንዳለባችሁ የማታውቁ ከሆነ አዲስ ከሆናችሁ ከታች ኮሜንት ላይ የቪዲዮ ሊንክ አስቀምጥላችኋለሁ፣ እሱን መመልከት ትችላላችሁ ማለት ነው። ቀስታ ወደ ሚፓስ ከገባችሁ በኋላ እዚህ ጋር የሰራችሁትን ኤምኤሲ ያመጣላችሁ እና ከምን ያህል መጠን ጀምሮ ነው መሸጥ የምትችሉት ከ0.6 ኤምኤሲ ጀምሮ መሸጥ ትችላላችሁ ማለት ነው። አሁን እንዴት አድርጋችሁ መሸጥ እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። ከሸጣችሁ በኋላ ቀስታ ዶላሩ ወደ ኤክስቼንጃችሁ ማለት ነው ወደ ባይናንስ ወደ ቤቢት እንዴት እንደምታስገቡ ከዛ በኋላ ደግሞ ወደ ባንክ መላክ ነው። እሱም ፕሮሰስም የምነግራችሁ ነው። ወደ ሚፓስ ከገባችሁ በኋላ በመጀመሪያ ምን ታደርጋላችሁ? እዚህ ጋር ከታች ኤክስፕሎር የምትላለች አይደል ያከበኩበት ጋር እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ትራንዛክሽን የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። ከዛ እዚህ ጋር እዛው አፕሊኬሽኑ ላይ ከከፈተላችሁ ይሄን ፔጅ ምን ታደርጋላችሁ? ሰርች ማድረጊያውን ትጫኑና የኮፒ በተኗን ተጭናችሁ ኮፒ ታደርጋላችሁ ዩአርኤሉን። ወይም ደግሞ ልክ እንደኔ ደግሞ ወደ ክሮም ቀጥታ ሪዳይሬክት ካደረጋችሁ ደግሞ እንደዚሁ መግባት ትችላላችሁ እና ኮፒ ካደረጋችሁ በኋላ ክሮም ላይ በመግባት ሰርች ማድረጊያው ላይ ፔስት አድርጋችሁ በቀላሉ ወደዚህ ፔጅ ትገባላችሁ ማለት ነው። እዚህ ጋር ምን ታደርጋላችሁ? ሬጂስተር ነው የምናደርገው በመጀመሪያ። ስለዚህ እዚህ ጋር ትመጡና ጎ ቱ ሬጂስተር የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር ሬጂስተር ዊዝ ሚፓስ የሚላል የመጀመሪያውን እቺኛውን ማለት ነው እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ሎድ ካደረገ በኋላ ልክ እንደዚህ ፐዝል ሲያመጣላችሁ እቺን ቦታዋ ላይ ልክ እንደዚህ አድርጋችሁ በስትክክል ታስገባላችሁ። ከዛ በመቀጠል ቀስታ ወደ አፑ ሪዳይሬክት ያደርጋችሁና እዚህ ጋር አውቶራይዜሽን ያመጣላችሁ። ስለዚህ አውቶራይዝ ታደርጋላችሁ። ኮኔክት የምትሏን ትጫናላችሁ። ሰከንዱ ማለቅ የለበትም ቶሎ ኮኔክት ላላችሁ። ከዛ እንደምታዩት አውቶራይዜሽን ሰክሰስፉል ካላጋችሁ በኋላ ወደ ብራውዘራችሁ ትመለሳላችሁ። ከዛ በምታዩት መልኩ ሬጂስተር ያደርግላችኋል። ከዛ ኦኬ የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ሎድ ካደረገ በኋላ ልክ እንደዚህ ፒቲፒ ትሬድ የምታደርጉበትን ቦታ ያመጣላችኋል። አሁን ላይ እንደምታዩት አንድ ኤምኤሲ እየተሸጠ ያለው 5.88 ዩኤስዲቲ እየተሸጠ ነው። ከቀና በፊት $6 $7 ነበር። አሁን ላይ ግን 5.8 እየተሸጠ ነው። እንዴት አድርጋችሁ መሸጥ እንደምትችሉ ላሳያችሁ። በመጀመሪያ በመሸጡበት ጊዜ ያ የገዛችሁ ሰው ዶላሩን የሚያስገባበትን አድሬስ ምን ታደርጋላችሁ? ከዚህ ጋር ሊንክ ታደርጋላችሁ። ሊንክ ለማድረግ እዚህ ጋር ከላለችው 3 ነጥብ አለች አይደለ? እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ሁለተኛ ላይ ፐርሰናል ሴንተር የሚል አለ። እሱን አንድ ጊዜ ክሊክ ታደርጋላችሁ። ከዛ ልክ እንደዚህ ያመጣላችሁ። ወረድ በምትሉበት ጊዜ እዚህ ጋር ፔመንት ሜተድ ማኔጅመንት የሚል አለ። እሱን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ፔመንት ሪሲቪንግ አድሬስ የሚለውን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ሰሌክት ከረንሲ የሚለውን ትጫኑና ዩኤስዲቲ የሚለውን ትመርጣላችሁ። ከዛ ከመረጣችሁ በኋላ ወደዚህ ፔጅ ያመጣችኋል። በመቀጠል እዚህ ጋር ቼን ታይፕ የሚል አለ። እሱን ክሊክ አድርጋችሁ የምትፈልጉትን አድሬስ ትመርጣላችሁ። ለምሳሌ ቲአርሲ 20 ወይም ደግሞ ቢፒ 20 አድሬስ መምረጥ ትችላላችሁ። ለምሳሌ ቲአርሲ 20 የሚለውን መረጥኩኝ። ልክ እንደዚህ ከመረጣችሁ በኋላ ቀስታ ወዴት ነው የምትሄዱት? ወደ ባይናንሳችሁ ወይም ወደ ባይቢታችሁ ወይም እናንተ ወደምትጠቀሙበት ኤክስቼንጃችሁ ትገባላችሁ። እና እዚህ ጋር ቀስታ ወደ ባይናንስ ይገብቻለሁ። እንደምታዩ ባላንስ 0 አድርጌዋለሁ ለእናንተ ሲገባ ላይቭ ለማሳየት። በመቀጠል ምን ታደርጋላችሁ? አድ ፈንድ የሚለውን ትጫናላችሁ። በመቀጠል እዚህ ጋር ትጫናላችሁ። በመቀጠል ዲፖዚት ክሪፕቶ የሚለውን ትጫናላችሁ። ከዛ ዩኤስዲቲን ትመርጣላችሁ። ከዛ እዚህ ጋር ኔትወርክ ያስመርጣችኋል። እኛ እዛ ጋር የመረጥነው ኔትወርክ ቲአርሲ 20 ነው። ስለዚህ እዚህ ጋር እንመጣለን። ቲአርሲ 20 ኔትወርክን እንመርጣለን። ልክ እንደዚህ ከመረጣችሁ በኋላ እዚህ ጋር አድሬሱን ሲያመጣላችሁ እቺን አድሬስ ኮፒ ታደርጋላችሁ። በመቀጠል ወደ ፔጁ ትመለሱና አድሬስ የሚለው ቦታ ላይ እዚህ ጋር ፔስት ታደርጋላችሁ። ኮፒ ያደረጋችሁትን አድሬስ መሳሳት የለባችሁም። ልክ እንደሱን ካስገባችሁ በኋላ ደግሞ እዚህ ጋር ኤክስቼንጅ ኔም ይላችኋል። ይህ ኦፕሽናል ነው፣ ለማስገባት ትችላላችሁ። ከፈለጋችሁ ግን ማስገባት ትችላላችሁ። ሰሌክት በምታደርጉበት ጊዜ የኤክስቼንጅ አይነቶችን ያመጣላችኋል። እኔ ለምሳሌ አድሬሴን ኮፒ ያደረኩት ከባይናንስ ስለሆነ ባይናንስ መርጣለሁ። እናንተም ልክ እንደዚህ መምረጥም ትችላላችሁ፣ ግን ኦፕሽናል ስለሆነ መተውም ትችላላችሁ። ከፈለጋችሁም ማስገባት ትችላላችሁ። ሌላኛው ደግሞ ማወቅ ያለባችሁ ነገር KYC ቬሪፋይ
ቬሪፋይ የሆነ ኤክስቼንጅ መሆን አለበት። ሶ እነዚህን ከጨረሳችሁ በኋላ አስገብታችሁ ከታች ኮንፊርም የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል አውቶራይዝ እንድታደርጉ ሲጠይቃችሁ ጎቱ አውቶራይዝ ምትሏን ትጫናላችሁ። ከዛውንም በድጋሚ ኮኔክት ነው ተጭናችሁ አውቶራይዝ ታደርጋላችሁ። አውቶራይዝ ካደረጋችሁ በኋላ ወደ ፔጅ ውስጥ መለሱ። ቀስታ ፔመንታችሁ ምን ያደርግላችኋል? ልክ እንደዚህ አድ ያደርግላችኋል ማለት ነው። እንደምትወጥ ሌላም አድሬስ አድ ማድረግ ከፈልጋችሁ ፔመንት ሪሲቪንግ አድሬስ የሚለውን መጠቀም ትችላላችሁ ማለት ነው። ሶ ልክ እንደዚህ አድ አድርጋችሁ ከጨረሳችሁ በኋላ ባክ ብላችሁ ትመለሱና ፒቱፒ ትሬድ ወደምናደርግበት ቦታ ወይም ደግሞ ወደምንሸጥበት ቦታ እንመለሳለን ማለት ነው። ሶ ከተመለሳችሁ በኋላ ያው ሪፍሬሽ ታደርጉታላችሁ። በመቀጠል እናንተ የምትፈልጉትን ሰው ትመርጣላችሁ። ለምሳሌ መጀመሪያ ላይ የምትመለከቱት 5.88 USDT ነው የሚሸጠው። በተጨማሪም ደግሞ እስካሁን 13 ኦርደሮችን አሳክቷል። ከዚህም በተጨማሪ ከ1 እስከ 462 MEC ቶክኖችን ይገዛል። በተጨማሪም በእነዚህ ኤክስቼንጆች በባይናንስ እና በቢትጌት ምን ያደርጋል ይገዛቸዋል ማለት። ስለዚህ ከፈለጋችሁ ምርጥ ስላላችሁ ሌሎችን ታገኛላችሁ። ለምሳሌ ይሄኛው ቴዲ የሚባለው 5.88 ነው። እንደምትዩ እስካሁን ወደ 1023 ምን አድርጓል ኦርደር አድርጓል። እንደዚሁም ባይናንስ፣ ባይቢት፣ ቢትጌት፣ ኦኬክስን ይጠቀማል ማለት ነው። ሶ እነዚህ ነገሮች ትመለከታላችሁ ማለት ነው። ሶ እነዚህን ተመልክታችሁ ከጨረሳችሁ በኋላ ቀጣዩ ስቴፕ ምን ለምታደርጉት ትመርጣላችሁ። ለምሳሌ እኔ እቺኛውን መረጥኩኝ። ይሄኛው ሴል የሚለውን እጫናለሁ። ሶ ሴል የሚለውን በምትጫኑበት ጊዜ እንደዚህ አይነት ፔጅ ያመጣላችሁ። በመቀጠል ሴል ማድረግ የምትፈልጉትን አማውንት ታስገባላችሁ። ይሄ ለምሳሌ አካውንት ላይ 4 ነው ያለው። ለምሳሌ 4ቱን መሸጥ ከሆነ የምፈልገው 4ቱን አስገባለሁ። ሶ 4ቱን በማስገባበት ጊዜ እንደምትዩት እዚህ ጋር በዶላር ወደ 23.52 ዶላር ነው የሚሆነው። ሶ ቀደም እንዳያችሁት ባይናንስ ኤክስቼንጅ 0 ነው። ስለዚህ 23.52 ይገባል አይገባም የሚለው ነገር እናያለን። ከዛ ወረድ በምትሉበት ጊዜ እዚህ ጋር ፊ ያለው ፊው ስንት ነው? 0.08 MEC ፊ ይፈልጋል። ስለዚህ ለምሳሌ እናንተ ምልኩት 4 ከሆነ 4 MEC ከሆነ የምትሸጡት ምን አድርጋችሁ እዚህ ጋር አማውንት ታስገባላችሁ። ለፊ የሚያስፈልገው መጠን ታስገባላችሁ። ስለዚህ ቶታል መሆን ያለበት ዲፖዚት ማድረገው 4.08 ነው። ስለዚህ 4.08 ብዬ አስገባለሁ። 0.8ቷ እንዳልኳችሁ ለፊ ናት ማለት ነው። ሶ ልክ እንደዚህ አድርጋችሁ አስገብታችሁ ከጨረሳችሁ በኋላ ኮንፊርም የምትሏን ትጫናላችሁ ማለት ነው። በመቀጠል ልክ እንደዚህ ያመጣላችሁ በድጋሚ ኮንፊርም የሚለውን ትጫናላችሁ ማለት ነው። ከዛ መቀጠል አውቶራይዝ እንድታደርጉ ሲጠይቃችሁ ጎቱ አውቶራይዝ ነው ትጫናላችሁ። በመቀጠል ኮኔክት ነው ተጭናችሁ አውቶራይዝ ታደርጋላችሁ። ይሄን ከጨረሳችሁ በኋላ ቀስታ ወደ ፔጁ ትመለሳላችሁ። ከዛ በድጋሚ ኮንፊርም የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል ልክ እንደዚህ አይነት ፔጅ ያመጣላችሁ። ወረድ ስትሉ እዚህ ጋር የሚያመጣላችሁ አድሬስ አለ። ሰዎችን አድሬስ ኮፒ ታደርጋላችሁ። ኮፒ ካደረጋችሁ በኋላ ቀስታ ወደ ሚፓሳፓችሁ በመግባት ሴንድ የሚለውን ትጫናላችሁ። በመቀጠል ኮፒ ያደረጋችሁትን አድሬስ እዚህ ጋር ፔስት ታደርጋላችሁ። ከዛ እዚህ ጋር የምትልኩትን አማውንት ታስገባላችሁ። በመቀጠል ወረድ ትሉና እዚህ ጋር ኔክስት የምትሏን ትጫናላችሁ። ከዛ በመቀጠል ኮንፊርም የምትሏን አንድ ጊዜ ትጫኑና ፓስወርዳችሁን ታስገባላችሁ የሚፓሳችሁን። ልክ እንደዚህ መላካችሁን የሚያረጋግጥ ነገር ሲያመጣላችሁ ስክሪንሻት ታነሳላችሁ። የግድ ማሳት አለባችሁ። በመቀጠል ቀስታ ወደ ፔጁ ትመለሱና ቻት ማድረጊያ ቦታ አለ። ከዛ ቀስታ ቻት ወደምታደርጉበት ቦታ ትገቡና እዚህ ጋር ያለችውን የጋላሪ አይኮኗን በመጫን ስክሪንሻት ያነሳችሁትን ሰሚት ታደርጉለታላችሁ። በመቀጠል ስክሪንሻቱን ከላካችሁለት በኋላ ደን ብላችሁ መጻፍም አለመጻፍም ትችላላችሁ። ከዛ ቀስታ እንደምታደርጉት ወደ ባይናንሳችሁ ነው የምትገቡት። በምትዩት መልኩ ገብቶልኛል 23.9 ዶላር ነበር የሸጥኩት። እንደምትዩት 24 ዶላር ሆኖልኛል ገብቶልኛል ማለት ነው። በምትከት መልኩ 23.9 ዶላር ገብቶልኛል። ስለዚህ ሪሊ ይከፍላል ማለት ነው። ሶ ልክ እንደዚህ ወደ ኤክስቼንጃችሁ መግባቱን እርግጠኛ ከሆናችሁ ቀስታ ወደ ቻት ቦክስ ውስጥ መለሱና እዚህ ጋር ቼክ ምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል ልክ እንደዚህ ያመጣላችኋል። ስቴፑን ወረድ በምትሉበት ጊዜ እዚህ ጋር አይ ሃቭ ሪሲቭድ የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል የስ ምትሏን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ከዛ አውቶራይዝ እንድታደርጉ ከጠየቃችሁ አውቶራይዝ ምትሏን ትጫናላችሁ። ከዛ ኮኔክት ነው ትጫናላችሁ። በመቀጠል አውቶራይዝ ካደረጋችሁ በኋላ ወደ ፔጁ ትመለሳላችሁ። አሁን በምትዩት መልኩ ከፍተንለታል። ስለዚህ ቀጥታ ለሱ ደግሞ የላካችሁለት MEC ቶክን የሚገባለት ይሆናል ማለት ነው። በጣም የተመቸኝ ነገር ደግሞ ቢኖር ምንድነው እንደ አጋጣሚ ሰርቨሩ ግሪች አድርጎና ኮንዲሽን አስቸግሮኝ ስክሪንሻቱን የላኩለት ልክ ኦርደር ታይሙ ሊያልቅ 1 ደቂቃ ሲቀሩ ነው። ሶ ከላኩለት በኋላ ታይም አውት ብሎ ባላንስን አላከልኝም ነበር። ነገር ግን ሰፖርት ቲም በማወራበት ጊዜ በምትዩት መልኩ በቀላሉ ይህን ችግር ፊክስ አድርገውልኝ ዶላሩን አስገብቶልኛል ማለት ተስጓም አውርቼ። ስለዚህ እንደዚህ አይነት ችግር ቢፈጠርባችሁም ኦርደር ታይሙ ቢያልቅባችሁም እነሱን ኮንታክት ማድረግ ወይም ደግሞ የምትሸጡለት ሰው ኮንታክት ብታደርጉለት ይሆናል ፊክ አፍላችሁ ምን ማድረግ ትችላላችሁ ማውጣት ትችላላችሁ። እና
ተመልካዮቼ ይሄ ነገር እየከፈለ ነው። አሁንም ምንም የረፈደ ነገር የለም። ስለዚህ ከናንተ የሚጠበቀው አንድ ነገር ብቻ ነው። ኮሜንት ላይ ያስቀምጥኩላችሁ ቪዲዮ በመመልከት ወይም ደግሞ ሪፈራል ኮድ አስቀምጬላችኋለሁ። አፑን አውርዳችሁ ያን ሪፈራል ኮድ በመጠቀም በማስገባት ተከፋይ መሆን ትችላላችሁ ማለት ነው። እኔ ለምሳሌ አሁን $24 ነው የሰሩት። አሁን ላይ $24 ስንት ነው? 160 አካባቢ ነው። ስለዚህ 24 ሲባዛ በ160 ብዬ በመተው እንደምትዩት ወደ 3840 ብር ሰርቻለሁ ማለት ነው። ከዚህ በመቀጠል ምንድነው ማድረግ የሚጠበቅባችሁ? ቀስታ ወደ ፒቱፒ ትገባላችሁ። ወደ ፒቱፒ ከገባችሁ በቀላሉ መርጣችሁ መሸጥ ትችላላችሁ ማለት ነው። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ይመቻችሁ።